ካሱን ምን ሆነ ነው ሚስቴን የፈታሃት ስንለው ኧረ እኔ ወዳት ነበረ። ያው የሰርጋችን ፎቶ አልበም እያየሁኝ የዛን ያላትን መልካየው አሁን ያላትን መልካየው ትዳር ዘጋኝ። እሺ ካሰች ደግሞ ምን ሆነሽ ነው አንቺ ደግሞ የፈታሽው? እኔ ያው በጣም ወደው ድምጽሽን ቀን እሺ ኡፍ እስቲ ተወኝ በእናትህ። እኔ በጣም ወደው ነበር። አንድ ቀን ቀልድ ሲነግረው ማለት ነው ልክ ስስቅ የሆነ ንፍጥ ወጥቶ ገባ። ዘጋኝ ቋቀረኛውን ራሱ እጅ ላይ ያለው ንቅሳት ምንድነው? እንቁላል ነው እንዴ? ታዲያ ይገርማል። መጀመሪያ እርግብ ነበር የተነቀስኩት። ከዛ ልትለቀም በወረደችበት በሌላ እርግብ አይጣልፉብኝ። ከዛ በነዴት በጸጸት ስሜት ማስተዛዘኛ ነው ይሄን እንቁላል የተነቀስኩት። ከዛ ብዙ ሰው በጸብ አስመስሎ ምናምን ሊሰብርብኝ ሞክሯል፣ ግን አልቻሉ። በቅርቡ ይፈለፈላል የሚል እምነት ነው ያለኝ። እኔ አብርሃም የተባለ ወዳጄ ነው የነቀሰኝ። ይገርማል። ምንም ማታ ተኝቼ መስኮት ሳልዘጋ ነበር ሊመታኝ አይመጣማ። ብርድ ነው መታወት ነው የምልህ። ምን ብርድ መታው? ታዲያ እስኪመታኝ መጠበቅ ነበረብኝ። ሳይቀድመኝ ነው የቀደምኩት። ይገርማል። እኔ አንተ ጋርድ አድርገህ ቅጠረኝ እንጂ አይደለም ዱላ ቃላት አይሰነዘርም አንተ ላይ አይደለም ሰው ዝናብ አይመታ ጥላ ራሱ አይከተልም ከዚህ በኋላ ፈርቶኝ ማለት ነው። ይገርማል። እሱን ተውና አንተን ቦዲጋርድ ያርጌ ከቀጠርኩ እኔን ከጥቃት በምን አይነት መልኩ ነው የምትከላከል? በአራት አይነት መንገድ ፎር ቴክኒክስ። ይገርማል። የመጀመሪያው ምን መሰለህ? መተንፈስ በፈረስ ይባል። ልክ ሊያጠቃ ሲመጣ እንዲህ አድርጌ የእግሬን ሁለቱን ጣቶች አፍንጫ ውስጥ ከተውና አሽከርክሬ አንስሬ እጠራዋለሁ ነው። እሺ ሁለተኛው ደግሞ ይወደ ፈካን በመካን ይባል። ልክ ሲመጣ በዘዴ ሱሪውን አውልቅበትና ባንክም ባላንክም ብዬ ፍሬውን አንካክቼ ለጥ ነው እንግዲህ። ዋው ሶስተኛው ማንቁርት በኮት ይባል። ትንሽ ለማስረዳት ይከብዳል በዚህ ሰዓት እንጂ አስረዳህ ነበር። ለስፔሻል ለሆኑ ጠላቶች ነው የምንጠቀመው። ይከብዳል ትንሽ ለማስረዳት። አራተኛውን ግን ማስረዳት እችላለሁ። እሺ አራተኛው ምንድነው? አራተኛው ደግሞ ሱሪ ባንገቴ እንዴት ነሽ አያቴ ይባል። ልክ ሲመጣ እቺ ነው ታሾልና በኩርኩም እምብርቱን ተወጓለ 3 ቀን አይቆምም ይላል። እኔ በቴስታ ተማትቼ እኮ አስታውቀውብኝ አንዱን ራሱ በጥፊ ስጫው ኮማኒ የገባው ማለት ነው። ከዛ እንዴት በእኔ ምክንያት ሰው እንዲህ አይነት ደረጃ ላይ ይደርሳል ብዬ በዘጠት ስሜት ሆኜ ሆስፒታል ልጁ ልጠይቀው ሄድኩ። ልክ ከኮማ ነቃ አያየኝም ሞተ ልጁ። ይገርሙታል ልጅ አልኩት። የሚገርም ነው ግን ምን እየበላ ነው ይሄን ልታክል ይቻልከው? እኔ እኮ እዚህ ከተማው ሳይቀር እኮ አድኜ እኮ ነው የምበላው እኮ ምን የተገኘው ነው። ፊስቶከር አቺ እንዴንሽ ማማን ነው ባለፈው የተራብር ሳከፊል አጣልሻ። አረ ለቺኳ ሰጥቻታለሁ። ለቺኳ ምናምን ትላለህ እንዴ ደብ እንዳላረግ ማለት ምን ማለት ነው? ልብ እንዳላረግ ስትል ማለት አይደለም። መተሰባምሽ ልቀቂ። ምን አጠፋው? ተቀይሜሻለሁ። እውነት ማርያምን። ለምን? ስለምን ብለሽ ነው ላገኝሽ ኗሪ ከለታት አንድ ቀን አፍቅሮኝ ነበረ ብለሽ ምታወሪ? አፍቅረኸኝ መስሎኝ ጊዜህን የሰጠኸኝ አይኔን እያየ ከንፈሬን የሳምከኝ ነገርሽ አልነበር? ምለህልኝ ነበር። እኔ አንቺን ሳፈቅር ጊዜን ነው አቁመህ ዛሬም እንዳይባል ነገም እንዳይባል እኔ ውስጥህ እንዳለው ቀን መቁጠር እንዲጣል እንጂማ ምሩዬ ወይ ትላንትና ነገ ከኔ ከጸደቁ የተለየውሽ ቀን መርሳት ስለሚያውቁ አንጀትና ልቤ እንደሱ ከሆነ ትላንት ነገ ይቅር ይደጋገም ዛሬ። ታዲያ ከለታት እልፍ ቀን ያፈቅረኛል አርኪዋ የአንድ ቀኑን ወሬ። እሺ ይቅርታ አብረሽኝ ነሽ ማታ። The King of Kings, the Majesty, Haile Selassie, Jah Rastafari, Judah Ambassa. የሰፈር ነው Buffalo Soldier in the heart of ቁጭራ። ራሱ ሌባው የት ነው የተወለድከው? ድሬዳዋ ነው። ባላምበሳው ትሪት ነው ያለው። ቦምቦክላት I'm Jamaican, African, Ethiopian. Salute, are you feeling irie? ትሪው ላይ ያለውን አንበሳ ነው መሆንባችሁ። ትሪ ራስ አንተ የተጠየቅከውን አመልስም እንዴ? ብዙ የምታውቋቸው ራስቶች ፈልገውት ሳይሆን ረስተውት ነው ያደገላቸው። እኔ ግን real bad man Relo, get up, stand up, don't give up the fight. መቼም አለቃችሁ። እምጠይቀን ማመልስ ከሆነ እሰቅልሃለሁ። እኔ ደግሞ መልጣሃል። ሰውን ዝም ስትለው የራሱን ተረት ያምናል። እስኪ ፍታይ ልብ ካለ እንጥልህ ላውርድልህ። ምን ማድረግ አንችልም። ሁለት ቦክስ ይበቃሃል። ለሷ ደግሞ አንድ ጫማ ጥፊ። እናንተን ሁለት ፈሳም በአናታችሁ ለማቆም። አንተ ጸጉር ልጎትትልህ እንዴ? እንዳነካኝ በጣም ያማላ። ይሻላል። እኔ ጸጉሬ ብቻ አይደለም ልቤም ድሬል ነው። ገና ከፈለክ ደግሞ ጺሜንም መደርደዋለሁ። ኤክሶደስ ለማክፍል ላስገባ በቃን ሰው ምን? ኧረ በእናትህ ከፈለክ ፍታኝና እንጠምልር እንብለር ከፈለክ ማለት ነው። እንደውም ልቀቀኝ። እኔ ድሬድ አይደለም የምትፈልጉት ሰው ነው አይደለም ሲጀምር
የሀብታም ልጅ ስለሆነ ነው እንጂ ደሃ ቢሆን ምንም አይወደድ ቦርኮ ነበር። ለምን ያለባችሁን ችግር በግልጽ አፈቱም? ኧረ ተው ብራዘር፣ እኔ እኮ ሰራሁለት። ቺኮ አለጠፍኳት እኮ። ምን ተጠቀምክ ማለት? እሱን ዝቅ በማድረግ ውስጥ ከፍ ያልክ መሰለ እንጂ ራስህን ነው የሸወድከው። ሂድ እባክህ አትፈላሰፍ። ሄዳ አቃጥር አሽቃባጭ። እኔ እንደሆንኩ በራሴ ይተማመናለሁ። በራስ መተማመን እኮ በድድብና ውስጥ ጸንቶ መቆም አይደለም። ምን ነው ከእናንተ ጎልቼ ስለታየው ደበረሽ እንዴ? ዘቅጠ ከምጎላ በስለ ተደበቅሽ። ሰላም ነው ጋሽ? ምን የልጄ ሰርግ ደረሰና ዳንስም ያለማመድ አስፎ ፈለኩኝ። ሳትጠይቅ ደግሞ አንተ ጋር መሩ። ትክክለኛው ሰው ጋር ነው የመሩት ጋሽ። ምንም እንዳያስቡ። በሁለት ቀን ውስጥ ከኦሮምኛ እስከ አፋርኛ ከትግረኛ እስከ ጉራግኛ ድረስ እስክስታን ጨምሮ አለማምጄ ከፈለገች ከሰርጓ በኋላ የባህል አዳራሾች ውስጥ ሁላ ሳይቀር ተቀጥራ መስራት ትችላለች። እኔ ጋር እውነት እኔ በክፍያ ከተስማማን ምንም እንዳያስቡ ጋሽ። ምን ያህል ነው ዋጋው? ያው ይለያያል ጋሽ። ለምሳሌ ትከሻ ለኛው ማለት ነው 500 ብር ነው። የቀኝ ትከሻ ደግሞ አለኝ 200 ብር ነው። አንድ ላይ እንጫወታቸዋለን 700 ብር ነው አንድ ላይ ማለት። እዛው ላይ እንቅጥቅጣለሁ። ኧረ ምን ሰጥሻለሁ ጋሽ? ስንት ነው? 500 ብር ነው። ለምን በዚህ በሙቀት ሳይበርዳት እንቅጥቅጥ ማስለመድ በጣም ከባድ ስለሆነ እዛው ላይ ጉራግ ወ እያልኩ አስለመድኳት። 500 ብር ነው። ሳልል ደግሞ ካስለመድኳት ጸጥ ብዬ 300 ብር አደርግላታለሁ። እዛው ላይ ደግሞ ኦሮምኛ አለው። ጎዲ ጠላ ሴት ስለሆነች ይሄኛው ነው ማስለማመዳት። ስንት ነው? 1000 ብር ነው ጋሽ። ምንም እንደኝ እዛው ላይ ትግረኛ አለው። የአንገት ነው እዩት ጋሽ። ይሄ በጣም ከባድ ዳንስ ነው የአንገት ማለት ነው። ቀላል እንዳይመስል 700 ብር ነው። ከበሮ አለው ትግረኛ 500 ብር አደርግላችኋለሁ። በክብ ደግሞ ይጨፈራል። በክብ ነው ጋሽ። ይሄን በዲስካውንት 200 ብር አደርግላታለሁ ማለት ነው ጋሽ። ነው ዋጋ ግን በጣም ተወደደ። ደግሞ እነዚህ ብቻ ናቸው እንዴ? አይደሉም ጋሽ። እኔ ስልጠኛ አለኝ። ይኸውልህ ካላሜላ አለኝ። ስንት ነው? ስልጠኛ ትንሽ ውድ ነው ጋሽ። 1500 ብር። እዛው ላይ አፋርኛ የሎሜ እስከሚለው ከሆነ 1000 ብር አለማምዳታለሁ። አይቼ መሀል ተግባት አይኔ ሁሌም መሀል ነሳት አይኔኛ ቷር ቆንጆ ሁሌም ባገኘዋት ያፋሯ ቆንጆ ያፋሯ ወጣት እስከሚለው ከሆነ ደግሞ በቀናሽ 2000 ብር አደርግላታለሁ እያልኩ። አንተ ልጅ ግን ዋጋ በጣም ውድ ነው። ምንድነው? የሚቀንሱ ጭፈራዎች አሉ ከፈለጉ ጋሽ። እነሱን አለማምዳታለሁ። አይ ማንን የለውም ለማስፋል ነው ደግሞ። ምንድነው ባህላዊ ብቻ ነው እንዴ? ዘመን አይሳችልም እንዴ? ጋሽ እኔ ማልችለው መቀመጥ ነው። ማይክል ጃክሰን እኮ አልሞተም። አረፈደች እኮ። ኧረ ያው እንዲህ አንተ ዘንጠ እሷ ተዝረክርካ መጣችልህ። መጣው። እሺ እና ምን ችግር አለው? ለክብር ተጨነቅ እንጂ። ለየትኛው? ይሄ የምታየው ጽዳት አሁን እንቅፋት መጥቶኝ በወድቅ አዋራ ይለብሳል። እባክህ ስታምርልህ ነው አንተም ሰው ፊት ይዛት የምትሄደው። የዓለምን እውነታማ አትካድ። ካሌብ አትሸወድ። ፍቅር ልብን ነው የሚያየው። አውቃለሁ ፍቅር የነፍስ ነው፣ ግን በስጋ በሚኖርባት ዓለም ውስጥ ፍቅር እያልክ አትጃጃል። ህሊናዬን እንጂ ሰውን አልፈራም። እሱም ለክብራቸው ለሚሞቱት ቤተሰቦች ስታስተዋውቃት ምን እንደሚሉ ታያለህ። እሺ ጊዜ ያሳየናል። ምን እንደሚያናድደኝ ታውቃለህ? ቦታ ብትለዋወጥ ኖሮ ለአይኔ እንኳን እንደማፈልገህ ታሳየ ነበር። እሺ ሰው በኖረው ልክ ነው የሚያየው።